ዛሬ ከባይናንስ ላይ በቅናሽ ዋጋ ፓኬጆችን እንዴት እንደምንገዛ አሳያችኋለሁ ማለት ነው። እና በተጨማሪም ደግሞ ከዚህ አንሊሚትድ ፓኬጅ በጣም ቅናሽ ነው። እንደምታውቁት ቴሌኮም ላይ አንድ 2000 ብር ነው አንሊሚትድ ዳታ የአንድ ወር። እዚህ በጣም ከ1000 ምናምን ብር ነው የምትገዙት ማለት ነው። እሱን ቼክ እናደርጋለን ማለት ነው። እዚህ ጋር እንደምታዩት አለች የሷን ካስተማ አሳያችኋል። የሆነች የጭ ምልክት ነች፣ እሷን ትነካላችሁ ማለት ነው። እዚህ ጋር ሲያመጣላችሁ ሞባይል ቶፕ አፕ ምላለ እዚህ ጋር ትነካላችሁ ማለት ነው። ሞባይል ቶፕ አፕ የሚለውን ስትመጡ እዚህ ጋር ዝርዝር ያመጣላችኋል ማለት ነው። ይኸውና እዚህ ጋር የሳፋሪኮም አለ የቴሌኮም አለ። እዚህ ጋር በብር መልኩ ነው በ0.05 ዩኤስዲቲ ካላችሁ 5 ብር ነው ማለት ነው። እዚህ ጋር ዝርዝር ሁሉም ያስቀምጧል ማለት ነው። በብር መቀየር ከፈለጋችሁ ማለት ነው። ከስር ደግሞ ፓኬጆች አሉ። እዚህ ጋር እንደምታዩት ፓኬጆች ስፔክችን ሞር ከተራው ተነጋላችሁና ይታረጋላችሁ ማለት ነው። እዚህ ጋር ያሉት እንዳለ ይኸውና እንደምታዩት ኤስኤምኤስ አለ ዳታ 2GB አንድ ላይ ሁሉም ነገር ቅናሽ ነው። እዚህ ኢትዮ ቴሌኮም በቃ በተጨማሪ እስከ 500 ብር 300 ብር ምናምን የምታተርፉት ከዚህ ብትገዙ ማለት ነው። እዚህ ጋር እንደምታዩት አንሊሚትድ አለ። አንሊሚትድ የአንድ ሳምንት እንደምታዩት ዳታ እና ስንት ብር ነው? 2.56 ዩኤስዲቲ ነው ማለት ነው። እዚህ ጋር በራሱ አሁን ባለው ፕራይስ ነው ያሳየው ኢትዮጵያ ውስጥ በሚሸጠው ማለት እንትን አሁን ለምሳሌ ዶላር በሚሸጠው በ50 ብር ሊሆን ይችላል። በዛ አባዝቶ ነው እዚህ ጋር የሚነግራችሁ ማለት ነው ዩኤስዲቲ ነው። እኛ ያው በ180 ብር ነው እንደዛው እሱ በኢትዮጵያ አባዝቶ የነበረ ስለሆነ ነው። ስለዚህ ጋር እኛ አንሊሚትድ ለመግዛት ስለሆነ ያሰብነው ዛሬ አንሊሚትድ ልገዛ ነው መጥቶት። እዚህ ጋር ስንት እንደሆነ ተመልከቱ። ውስጥ የአንድ ወር ያልተገደበ 8.28 ነው ዶላር ነው። እዚህ ጋር በኢትዮጵያ ደግሞ የሚሆነው ብር 1170 ብር ነው። ይህ ማለት ወደ ብዙ ብር የምታተርፉት ግን እኛ በ180 ብር እናስለዋለን ማለት ዶላር ስለምንገዛ። እሺ 8.28 ሲባዛ በ180 ብር ሲሆን ኦፍ ኮርስ እንደዚህ ነው። ስንት እንደሆነ አይታችኋል። እንደዚህም ቢሆን ያዋጣናል ማለት ነው። ከ500 ብር በላይ ነው የምናገኘው ማለት ነው። እንደ ቦነስ ራሱ ተመላሽ ብር አለው ማለት ነው። አንዳንድ ልጆች እየመለሱ ነው 300 ብር 200 ብር ተመላሽ ይልካሉ ማለት ነው። ዩኤስዲቲ ስለገዛችሁ ይሄ ሁሉ የምታተርፉት ማለት ነው። እዚህ ጋር እናንተ የፈለጋችሁትን መግዛት ትችላላችሁ ባላችሁ መጠን በፕራይሳችሁ ማለት በ1 ዶላር ሲኖራችሁ ይሄ ሁሉ ሜጋባይቶች ያሉ የአንድ ሳምንት ያልተገደበ መግዛት ትችላላችሁ። ከሁሉም ነገር በጣም ቅናሹ የትሆኑ የታችሁ እዚህ ጋር ያለው 10 ዶላር ነው የለም። እንደምታዩት የአንሊሚትድ ዳታ እና ቮይስ ያልተገደበ ኤስኤምኤስም አለ ያልተገደበ። እነዚህ ሁሉ ሶስት ያካተተ ቮይስ ዳታ ኤስኤምኤስ ለአንድ ወር ያልተገደበ በዩኤስዲቲ በ10 ከምናምን ተገዙና እስከ 1500 ነው። ይሄ ኢትዮ ቴሌኮም የሚሸጠው 2600 ምናምን ብር። እዚህ አስቡት ይኸው በጣም በቅናሽ ዋጋ ነው የምትገዙት ማለት ነው። እዚህ ጋር አሁን እኛ ሊሚትድ ለመግዛት ስለፈለገን እዚህ ጋር መጀመሪያ ቁጥራችሁን ቼክ ታደርጋላችሁ። ለምትልኩት ቁጥር የለም አሁን ያልተገደበው ነክቻለሁ እኔ ሊሚትድ ዳታ የሚለውን እሱን ሲያመጣልኝ እዚህ ጋር እንድሞላ ይነግረኛል። ስልክ ቁጥሩ ምናምን ያሳየኛል። አሁን ከላይ ያለው ስልክ ቁጥሩ ግን ለኔ አይደለም ለመግዛት ፈለኩት ለሌላ ሰው ስለሆነ እዚህ ጋር ቁጥሯን እንቀይራለን ማለት ነው። የፈለጋችሁትን ቁጥር ማለት ትችላላችሁ እዚህ ጋር እሺ። ኦኬ እኔ ለሚገዛለት ሰው የሆነ አምጥቶልኛል ማለት ነው። እዚህ ጋር ኔክስት ምናምን እንነካለን። በዚህ ቁጥር ነው ለመግዛት የፈለኩት ለሰው ነው እየገዛው ያለሁት። እናንተም ከኔ በኔ አማካኝነት መግዛት ከፈለጋችሁ ኢንቦክስ አድርጉልኝ። ከዛ እዚህ ጋር እንነካለን። የሊሚትድ ዳታ አንሊሚትድ ስለምንገዛ እዚህ ጋር እንነካዋለን ማለት ነው። የምትፈልጉትን ዳታ ተመርጣላችሁ እዚህ ጋር ፔመንት እንድትፈጽሙ ነው የሚነግራችሁ ማለት ነው። እዚህ ጋር ኮንፊርም የምትለውን ትነካላለን። ኢሜይላችን ላይ ኮድ ቼክ እናደርጋለን ማለት ነው። እንደ ሪፍሬሽ ካደረግን በኋላ እዚህ ጋር ኮድ ተልኮልናል። ይሄንን ኮድ ኮፒ አድርገን ከዚያው ማስገባት አለብን ማለት ነው። እዚህ ጋር እንደምታውቁ ፔስት እናደርጋለን። ታውት ቶፕ አፕ አድርገናል ማለት ነው። ገዝተናል። ሞባይል ቶፕ አፕ ሰክሰስፉሊ ብሏል። ያው ያለኝ ዋን መንዝ ነው ይገዝነው ማለት ነው። ሜሴጁ አሁን ይደርሰናል ማለት ነው። ያው እንደምታውቁ ብራችንን ቆርጦ 1.9 ዶላር አለን እዚህ ጋር እስቲ ሜሴጅ ገብቶልናል። ቼክ እናደርጋለን። ወዲያውኑ የሚልኩልን ያውና ሜሴጁን ቼክ እናደርጋለን። እንደምታዩት ይኸውና ወደ ደመወዛችን በአገልግሎቱ ቁጥር ላይ መንዝሊ ዳታ ስጦታ ተልኮለታል እዚህ ጋር እንደምታውቁት ገብቷል ማለት ነው። በዚህ መንገድ እናንተም ሊሚትድ ፓኬጅ በ1000 ምናምን ብር መግዛት ትችላላችሁ ማለት ነው። ዶላር ካጣችሁ እኔ እንዴት ማድረግ እንዳትረሱ ማለት ነው። ከስር ጻፉልኝ ዶላር የት እንደምታገኙ ከየት እንደምገዙ የት እንደምሽጡ እነግራችኋለሁ ማለት ነው። ፓኬጁ ተገዝቶልናል ማለት ነው። አሁን ደግሞ ምንድነው ቼክ እናደርገው ፓኬጁን ቼክ እናንተ ብር ስንት የምትመለሰልን የሚለውን ቼክ ማድረግ ትችላላችሁ ማለት ነው። ብሩን ምን ብለን እስቲ ቼክ እናደርጋለን። ባላንሳችን ላይ ስንት ብር እንዳለው ኦ ማይ ጋድ ይሄው እንደምታውቁት 200 ምናምን ብር አለ 292 ብር ትርፍ አለኝ ማለት ነው።
እንደምታውቁት ነው የገዙት $8 ወራዊ የድምጽ ጥቅል መግዛት ትችላላችሁ። ከፈለጋችሁ በዚህ ብሩን የፈለጋችሁ ነገር ማለት ትችላላችሁ ማለት ነው። የገዛነው አይ ቲንክ በስንት ብር ማለት ነው? እስቲ እናስረዋለን። በዶላር አሁን ለምሳሌ ስንት ነው ገዛን? እሺ 8 እንደዚህ አይ ቲንክ እንደዚህ ምናምን መሰለኝ 8.20 ምናምን ነው። 180 ብር እንበለው እንደዚህ ነው። ከዛም በኋላ ሲቀነስ 300 ብር ነው ዳይሬክት ሲቀነስ 300 ብር ሲሆን ስንት ነው? 1100 ምናምን ብር ነው የገዛነው አይ ቲንክ አውጥተን ማለት ነው። እናንተም በዚህ መንገድ መግዛት ትችላላችሁ። ሊሚትድ ፓኬጆችን ስትገዙ ቅናሽ ናቸው ማለት ነው። በዚህ መንገድ መግዛት እንዳትረሱ ማለት ነው። በቀጣይ ቪዲዮ እስክንገናኝ ላይክ ሼር ማድረግ እንዳይረሳ። ፒስ